እንግዲህ ጋሸና የሚባለው ነገር ለጠላት የመቀሌን ያክል የሚያዩት ቦታ ነው። ለምንድነው ይሄን ቦታ የሚያዩት? እዚህ ላይ እንደምናየው ከጋሸና ወደ ደብረታቦር በአጭሩ መግባት ይቻላል። ደብረታቦር ከገባ ቀጥታ የሚሆነው ነገር ደብረታቦር መሃል ከገባ ባህር ዳርንና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚመጣውን ትቆርጣለህ ማለት ነው። ባህር ዳር ለመግባትም በጣም አጭር መንገድ ነው። ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረኢሉ ወሬመኑ ያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው። ከጋሸና ተነስተ ወደ ወረኢሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው። ሶስት አራተኛው ከጋሸና ተነስተ ወያኔ የዘረፈውን ነገር ከጋሸና ተነስቶ ላሊበላ አድርጎ ከላሊበላ ኩልመስክ ሙጃ አድርጎ ወደ ኮረም ይገባል። ከዛ ከኮረም አላማ እንትን ማይጨውን አድርጎ ወደ መቀሌ ለመግባት ያስችላል። ከጋሸና ተነስቶ ላሊበላ መሪ ወንዝን ተሻግሮ ሰቆጣ ይገባል። ከሰቆጣ አበርገሌን አድርጎ ሳምሬ ወደ መቀሌ የሚገባበት መንገድ ነው። ስለዚህ ከዚህ ከጋሸና ተነስቶ የያዘውን የወልዳያን ቦታ በሚገባ ለመከላከልም ከዚህ ተነስቶ ማለት ነው ወልዳያንም ከሩቅ ለመከላከልም የሚያስችለው ቁልፍ መሬት ነው። ከዚህ የተነሳ ጠላት እዚህ ቦታ ላይ በሌላ ቦታ በከፍተኛ ምት ሲደርስበትም ከዚህ የተወሰነ ኃይል ይቀንሳል እንጂ ሙሉ በሙሉ ኃይሉን ሳይቀንስ ጋሸናን እንደ ቁልፍ መሬት ይዞታል ማለት ነው። ይሄ ከጠላት አኳያ ነው። ከኛ አኳያ ስናይ ጋሸናን በመያዙ በአጭሩ ወደ ተለያዩ አካባቢዎች መሄድ ስንችል ዞርን የምንሄድበት አይነት ሁኔታን ፈጥሮናልና ስለዚህ ጋሸና የሚባለው ለጠላት እንደ መቀሌ የሚታይ ቁልፍ ቦታ ነው ማለት ነው። ሰበር የድል ዜና! ጀግናው የትግራይ ሰራዊት በጋሸናና ላሊበላ መስመር በኮንና ጋሸና መስመር ባደረገው መጠነ ሰፊ የጸረ ማጥቃት እርምጃ ከ80 ሺህ በላይ የፋሽስት አብይ አህመድ ቅጥረኛ ሰራዊት የአማራ ልዩ ኃይል የአማራ ፋኖና ሚሊሻን በመደምሰስና በመበታተን ደማቅ ድል አስመዝግቦ ወደፊት እየገሰገሰ ይገኛል። እዚህ ሆነን ነው እቅድ እያወጣ ያለ ነው። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። ዋናው ጉዳይ ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር ለራሱ ክብር የሌለው ለሀገር ክብር የሌለው አሁን በደጎሎ ውይይታችን ጨርሰናል። በምን አቅጣጫ ምን እንደምንሰራም ተግባብተናል። እቅዳችን ተጨረስን። ዛሬና ነገ በምንሰራቸው ስትሮንግ እና ጠንካራ ኦፕሬሽኖች አካባቢውን አብዛኛው እናጸዳለን። ቀጣይ ይሄን ራፍ ከጨረስን በኋላ ቀጣይ ሌላ ኦፕሬሽን ከትክክለኛ ቦታ የምናነሳው የመጀመሪያው ምዕራፍ ኦፕሬሽን ይጠናቀቃል። በዚህ አሁን በደጎሎ ግንባር የምናካሄደው የተሳካ ኦፕሬሽን በጋሸና በምስራቅ እና በዚህ ያለውን ሸዋ ያለውን በወሎ ያለውን የምናጸዳበት ስራ የተጀመረው ኦፕሬሽን 2-3 ቀን ውስጥ ሰፋፊ ስራዎች የምንሰራ ይሆናል። እስካሁን የተሳካ ጉዞ ያደረግነው ይህ ስኬት ይቀጥላል። ለምን? ኢትዮጵያዊነት አሸናፊነት ስለሆነ፣ ኢትዮጵያዊነት አለመበገር ስለሆነ፣ ኢትዮጵያዊነት
ያቀድከው ያሰብከውን በመስዋዕትነት ማቆየት መትከል ስለሆነ የጀመርነው ለተቀደሰ ዓላማ ነው። ይህም እስኪሳካ ድረስ የሚቀጥል ይሆናል። የተገኘው ውጤት እጅግ አበረታች ነው። ጠላት በከፍተኛ ደረጃ መመታቱን የገለጹት ጠቅላይ ሚኒስትር አብይ አህመድ በተባበረ ክንድ በቀጣይም ሙሉ በሙሉ የመደምሰስ ስራ እንደሚከናወንም ነው ያረጋገጡት። እንግዲህ ጠላት እዚህ ለመድረስ 4 ወር ከደበቅ ይፈጀበት ሰኔ ጀምሮ ከላይ ወጣን ጀምሮ እዚህ ድረስ 4-5 ወር ፈጀበት። ያለው በምን ያክል ጊዜ የደመሰስን እንደሆነ መላው ዓለም ይገነዘብ ይሆናል። አብዛኛው አመራሮች አብዛኛው ትጥቅ ቶክስ በከፍተኛ ደረጃ አስቀርተናል። የቀረውን በሚቀጥሉት ቀናት የምንሰራ ይሆናል። እስካሁን ያለው ውጤት እጅግ አበረታች ነው። ይሄን በሚቀጥለው ተጠናክሮ የሚቀጥል ይሆናል። እጅግ አድርጌ አመሰግናለሁ። መልካም የድልና የስኬት ጊዜ ይሆንልን ለሁላችን። አመሰግናለሁ።